እንደምንድናችሁ ወንድሞቼና እህቶቼ? ዛሬ የእግዚአብሔር ክብር ስለሞላባት ስለ ቅድስቲቱ ከተማ እናያለን፣ እንነጋገራለን። ከዚህ ራእይ መጽሐፍ ምዕራፍ 21 ቁጥር 9 ጀምሮ እናያለን። እስቲ አነበዋለሁ። እንደዚህ ይላል። ሰባቱም ኋለኞች መቅሰፍቶች የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህና የበጉን ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ ይላል። ማንን አሳያለሁ? የበጉን ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ ይላል። በመንፈስም ይላል በመንፈስም በስጋ አይደለም፣ በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ ይላል። አባታችን ዳዊት ይህንን ተረድቶ ይሁን አይሁን አላውቅም፣ ግን ወደ እግዚአብሔር ተራራ ወደ ተቀደሰው ተራራ ማን ይወጣል ይላል። ያዕቆብም ወደ እግዚአብሔር ተራራ ኑ እንሂድ ይላል እና እዚህ ጋር ግን መልአኩ ዮሐንስን ወደዚህ ተራራ ላይ ይዞት ወጣ። ደስ የሚል ነገር ነው። በመንፈስ ወደ ታላቅና ወደ ረጅም ተራራ ነው የሚለው። በጣም ትልቅና ረጅም ተራራ ወሰደኝ ይላል። የእግዚአብሔርም ክብር ይገርም ነው። የእግዚአብሔርም ክብር ያለበትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ምን ያለባትን? የእግዚአብሔር ክብር ያለባት እና ምንድነች? ቅድስቲቱ ከተማ። ደስ አይልም ወንድሞቼ እና እህቶቼ? ከተማ ነች እቺ አዲሲቷ ኢየሩሳሌም፣ ቅድስት የተቀደሰች ከተማ፣ እጅግ ውብ የሆነች ከተማ፣ ከሰማይ የሆነች ከተማ ነች። እቺ የእግዚአብሔር ክብር የሞላባት ከተማ ነች። ምን እንደምትመስል እቺን ከተማ እናያለን። እኛ ከተማ ውስጥ የምንኖር ሰዎች ከተማ ነው የሚባለው፣ ግን ብዙ ነገር የጎደለበት ስቃይና ችግር የሞላበት ከተማ ውስጥ ነው እዚች ምድር ላይ እየኖርን ያለ ነው። ኢቨን አሜሪካም ቢሆን በጣም በየጎዳናው ላይ ብዙ ሰዎች ወድቀው ብዙ አይነት ግፍ የሚደረግበት ነው። ብዙ ከተማዎች ላይ በጣም ውብ የሚባሉ ከተማዎች ብዙ እንከን ታወጡላቸዋላችሁ። ዱባይ ሂዱ፣ የትኛውም ዓለም ላይ። እቺ ከተማ ግን ቅድስት የሆነች ከተማ ነች። የእግዚአብሔር ክብር ያለባት ከተማ ነች። የእግዚአብሔር ብርሃን ያለባት ከተማ ነች። ከሰማይ የሆነች ከተማ ነች። በከፍታ ላይ ያለች ከተማ ነች። ስለዚህ እቺ ከተማ አለ ሐዋርያው ዮሐንስ እቺ ቅድስቲቱ ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። እቺ የበጉ ሚስት ሙሽራ የተባለችው ማለት ነች። ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኛል። ብርሃኗ እጅግ እንደ ከበረ ድንጋይ እንደ ኢያሲ ጴጥ ድንጋይ ሆኖ እንደ ብርሌ የጠራ ነበር ይላል። የሚገርም ብርሃን፣ በቃል ሊገለጽ የማይችል ብርሃን ነው። ብርሃኗን ሲገልጸው ሐዋርያው ያየውን ብርሃን ሲገልጸው የሚገርም ነው። እጅግ እንደ ከበረ ድንጋይ ይለዋል።
እጅግ እንደከበረ ድንጋይ እንደ ኢያሲጲድ ድንጋይ ሆኖ እንደ ብሪሌ የጠራ ነበረ ይላል። በጣም የጠራ አስቡት፣ ኢማጂን አድርጉት። የሚገርም ከተማ፣ በጣም የሚገርም ከተማ ማለት ነው። ከተማ ማለት እንደዚህ ነው። እና ከተማዋ ዝም ብላ ከተማ አይደለችም። አሁን እንዳየነው የሚደንቅ ብርሃን፣ የሚደንቅ የጠራ ማንነት ያላት ከተማ ነች። ታላቅና ረጅም ቅጥር ነበራት ይላል። ቅጥሯ በጣም ታላቅ ነው። ታላቅ ተብሎ ብቻ ነው የሚገለጸው እንጂ በጣም ለመግለጽ በሰው አእምሮ ከባድ ስለሆነ ነው። ታላቅና ረጅም ቅጥር ነበራት። ማንም የሚገባበት ቅጥር አይደለም። ይህንን ቅጥር እናየዋለን። ምን አይነት ቅጥር እንደሆነ በኋላ ላይ እየወረድን ስንሄድ እናየዋለን። አዎ፣ ይሄ ቅጥር ለማን ነው የተሰራው? ማን እንዳይገባ ነው? ከማን ነው ፕሮቴክት የሚያደርገው የሚለውን በኋላ እናየዋለን። 12 ደጆች ነበሯት ይላል። በደጆቹም 12 መላእክት ቆሙ። የ12ቱም የእስራኤል ልጆች ነገዶች ስሞች ተጽፈውባቸው ነበር ይላል። በምስራቅ 3 ደጆች፣ በሰሜን 3 ደጆች፣ በደቡብ 3 ደጆች፣ በምዕራብ 3 ደጆች ነበሩ ይላል። ለከተማይቱም ቅጥር 12 መሰረቶች ነበሯት። በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ለዚህ ነው በአዲስ ኪዳን ላይ የእኛን መሰረት ሲናገር በሐዋርያትና በነቢያት መሰረት ላይ የተመሰረት ነው ይላል። የማዕዘኑም ራስ ክርስቶስ ኢየሱስ ነው የሚለው ጳውሎስ ለዚህ ነው። ስለዚህ 12 መሰረቶች ነበሯት። በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር ይላል። እነዛ በፈላ ዘይት የተጣሉት፣ ተዘግዝቀው የተሰቀሉት፣ በየዱር በየዋሻው የተንከራተቱት ለእኛ ወንጌል እዚህ እንዲደርስ ሐዋርያ የነበሩት የእነሱ ስም ተጽፈዋል። አያችሁ፣ ጌታ ያገለገሉትን ስለ ስሙ ዋጋ የከፈሉትን ይረሳ ዘንድ አመፀኛ አይደለም የሚለው ቃሉ አያችሁት። ከዛ ቁጥር 15 ላይ የተናገረኝም ከተማይቱንና ደጆቿን ቅጥሯን ይለካ ዘንድ የወርቅ ዘንግ ነበረው ይላል። ከተማይቱ 4 ማዕዘን ነበራት፣ ርዝመቷም እንደ ስፋቷ ልክ ነበር። ከከተማይቱ በዘንግ ለካት፣ 12,000 ምዕራፍ ሆነች። ርዝመቷና ስፋቷ ከፍታዋም ትክክል ነው። ቅጥሯንም ለካ 144 ክንድ በሰው ልክ፣ እርሱም በመልአክ ልክ። ቅጥሯም ከኢያሲጲድ የተሰራ ነበር። ከከተማይቱ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። ከተማይቱ በጣም ከከበረ ድንጋይ ከአልማዝ የተሰራ ነው። ኢያሲጲድ ከሚባል ማለት ነው። ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች ይላል። በቃ ከተማይቱ ራሷ ወርቅ ነች ከተማይቱ። የከተማይቱም ቅጥር መሰረት በከበረ ድንጋይ ሁሉ ተጊጦ ነበር ይላል። በአልማዝ ያጌጠ ነው፣ ለዛውም በተለያየ አይነት እኛ በማናቀው በሚደንቅ አልማዝ በከበሩ ድንጋዮች ማለት። ፊተኛው መሰረት ኢያሲጲድ፣ ሁለተኛው ሴንፔር። እነዚህ በጣም ውድ እና እንደዚህ በቀላሉ የሚገኙ ነገሮች አልማዝ ተብሎ የምንሰማው አይነት ነገሮች እንዳልሆኑ ተስፋ አድርጋለሁ። ፊተኛው መሰረት ኢያሲጲድ፣ ሁለተኛው ሴንፔር፣ ሶስተኛው ኬልቄዶን፣ አራተኛው መርገድ፣ አምስተኛው ሶርድኩስ፣ ስድስተኛው ሰርዲዮን፣ ሰባተኛው ክሪስቶሎፔ፣ ስምንተኛው ቢረሌ፣ ዘጠነኛው
ወራውሬ 14ኛው ክሪስፕራስስ 11ኛው ያክንት 12ኛው አምቴስቴጥኖስ ነበር ይላል። አይደንቅም ወንድሞቼ እና እህቶቼ? የከተማው መሰረት የከተማው ቅጥር በምን አይነት በከበረ ድንጋይ እንደተሰራ 12ም ደጆች 12ም ዕንቁዎች ነበሩ ይላል። እነዛ 12ቱ ደጆቿ 12 ዕንቁዎች ናቸው። የእያንዳንዱ ደጅ ከአንድ ዕንቁ የተሰራ ነበር ይላል። ምን ያህል ውብ እንደሆነ እኔ እንጃ። በዚህ በምድር ላይ ያለ እና በምድር ላይ የታየ ማንም እንደዚህ ሰርቶ አያውቅም። በምድር ላይ እንትን ያለ ነገር ስላልሆነ ለመረዳትም እንዲሁ ኢማጂን ለማድረግ ብቻ ነው እንጂ በጣም ከባድ ነው። ኢቭን ይሄን ነገር ለመረዳትም በጣም ከባድ ነው። ይገባኛል። የከተማይቱ